ሰላም ተማሪዎችና የሞንትጎመሪ ካውንቲ ቤተሰቦች ይሄ ፕሮግራም ናው ዩ ኖ የተባለው አሁን ማውቃቸዋል አሁን ማትነግሯቸው ስለተባለው ነው። አርእስቱ ስለ አውቶቡስ ስለ ስኩል ባስ ሴፍቲ ማለት ደህንነት አውቶቡስ ውስጥ ስትጓዙና በአውቶቡስ ጉዞ ዙሪያ ላለው ጥንቃቄ የተለያዩ ማስረጃዎች ናቸው። በአውቶቡስ ትምህርት ቤት አውቶቡስ መጓዝ መታደል ነው። ስለዚህም ህግ ማክበር አለብን። ስለ ደህንነትም ማወቅ አለብን። በቅድሚያ አንደኛው መቀመጥ፣ መተላለፊያ መንገዶችን አለመዝጋት፣ ድራይቨር ወይ የአውቶቡስ ነጂ የሚለውን ማዳመጥ፣ መመሪያ ብቻ ሳይሆን አንዳንድ ጊዜ የሚያጋጥመውን ነገር ሊገልጹ ይፈልጉ ይሆናል። ትምህርት ቤትና አውቶቡስ አንድ ነው ማለት እንደሚጓጓዝ ክፍል እዩትና ደህንነታችሁን ለመጠበቅ የሌላውን ሰው ደህንነት ለመጠበቅ ተባበሩ። ወደ አውቶቡስ ስትመጡ ቢያንስ 5 ደቂቃ ቀድማችሁ ኑ ልጆቻችሁን ለማስረከብ። ከዛም ስትቆሙ አውቶቡሶች ሌላ ተሽከርካሪ ጉዳት እንዳያመጣ ራቅ ብላችሁ ቁሙ። በተሽከርካሪዎች ዙሪያም ያለው መጠንቀቅ እንደሌላው ቦታ ተጠንቀቁ። አፍተር ስኩል ማለት ትምህርት ቤት ከተለቀቁ በኋላም ልጆቻችሁን ለመቀበል ሆነ ልጆቻችሁን ለመውሰድ ተጠንቀቁ። በአጠቃላይ ተሽከርካሪ ባለበት ዙሪያ ለማንኛውም ጊዜ እንደምትጠነቀቁት በትምህርት ቤት አውቶቡሶች ዙሪያም ይሄንን ነው። እባካችሁ እነዚህን ህጎች ደጋግማችሁ ለልጆቻችሁ አስታውሷቸው፣ አስጠኗቸው እንደ እድሜያቸው። ጥቂት ደቂቃዎች ቀደም ብላችሁ ስትደርሱና ጥቂት ደቂቃዎች ቀድማችሁ ልጆቻችሁን ስትቀበሉ የእነሱንም ደህንነት ትጠብቃላችሁ። እያንዳንዱ ሰው በየፊናው ስለ ደህንነት ካሰበና በድርጊት ካዋለው በትብብር ሁላችንም በደህና እንገባለን። እናመሰግናለን። ይሄ እንግዲህ ናው ዩ ኖ የተባለው አሁንማ አውቃችኋል፣ አሁንማ ተነግሯችኋል የተባለው ፕሮግራም ነው። እናመሰግናለን።